ተመልካቾች ኢኮኖሚያ 11 የሚቀርብላችሁ ሰሞነኛ መረጃችን ነው አብራችሁን ቆዩ በታንዛኒያ ዛንዚባር ደሴት በኦሮሞ ነጻነት ሰራዊትና በመንግስት መካከል እየተደረገ ያለው ድርድር እንደቀጠለ ነው አራተኛ ቀኑን በያዘው የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ድርድር ሁለቱ ኃይሎች ልዩነታቸውን በሰላም ለመቋጨት ቅድመ ንግግር ላይ ናቸው ድርድሩን ኬንያና ኖርዌይ በዋነኝነት የአሸማጋይነትን ሚና እየተጫወቱ እንደሆነ መዘገባችን ይታወሳል ሁለቱን ወገኖች በማቀራረብና ውይይቱም እንዲጀመር የስዊድን የኖርዌይ የኬንያ የአውሮፓ ህብረትና የአሜሪካ ዲፕሎማቶች ድጋፍ እየሰጡ እንደነበርም ተዘግቧል የሁለቱን ወገኖች ውይይት ማክሰኞ ሚያዝያ 25 2023 ተጀምሮ በሳምንቱ መጨረሻ ይጠናቀቃል የሚል እቅድ ተይዞ እንደነበረ የተሰማ ቢሆንም ሊራዘም እንደሚችል ዘገባዎች ይጠቁማሉ የኦሮሞ ነጻነት ሰራዊት ዋና አዛዥ መሮ ድሪባ ውይይቱን አስመልክቶ ቢቢሲ ባናገረው ወቅት ከመንግስት ጋር የሚደረገውን ድርድር መጀመሩ ተስፋ ሰጪ ቢሆንም ጊዜ ሊወስድ የሚችል መሆኑን ጠቁሞ ነበር የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በትዊተር ገጹ በግልጽ ያልገለጹትን የሚዲያ አካል ሐሰተኛ መረጃ ያሰራጨ ነው በማለት አጠቃላይ መግለጫ ይሰጣል ብለዋል የብልጽግና ፓርቲ አማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ግርማ የሽጥላ መገደላቸው ተሰማ በትላንትናው ዕለት ሚያዝያ 19 2015 ከሰዓት በኋላ ነው ግድያው የተፈጸመው የብልጽግና ፓርቲ ስራ አስፈጻሚ አባልና በምክትል ርዕሰ መስተዳድር ማዕረግ የብልጽግና ፓርቲ አማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ሆነው ሲያገለግሉ ቆይተዋል የክልሉ የመንግስት ኮሙኒኬሽን ባወጣው መግለጫ አቶ ግርማ የሽጥላና የግል ጥበቃዎቻቸው ልዩ ቦታው መንዝጎሳ አካባቢ በታጠቁ ጽንፈኛ ኃይሎች በደረሰባቸው ጥቃት ህይወታቸው አልፏል ብለዋል ተጎጂዎች የመንግስትና የድርጅት ስራዎችን በሰሜን ሸዋ ዞን ሰርተው ከመሃል ሜዳ ወደ ደብረ ብርሃን ሲመለሱ መሆኑን ተጠቅሷል በተመሳሳይ ጠቅላይ ሚኒስትር አብይ አህመድ የባለስልጣኑ ግድያን ገልጸው ግድያውን የፈጸሙት አካላትን ጽንፈኛ ኃይሎች ናቸው ብለዋል ጠቅላይ ሚኒስትር አብይ አህመድ እንዲሁም የክልሉ ኮሙኒኬሽን ጽንፈኞች ብለው የጠሯቸውን ኃይሎች ማንነት ከመግለጽ ተቆጥበዋል የክልሉ መንግስት እነዚህ ጽንፈኛ ኃይሎች በክልሉ ውስጥ የሚፈጽሙትን ስርዓት አልበኝነትና የሽብር ድርጊት ለመከላከል ለመቆጣጠር ህግ ለማስከበር የክልሉ መንግስት እርምጃን ይወስዳል ብለዋል ከዚህ በኋላ የክልሉ መንግስት እንደማይታገስና ጥብቅ እርምጃ እንደሚወስድ እናረጋግጣለን ሲልም አክሏል ክልሉ የክልሎችን ልዩ ኃይሎች አዲስ አደረጃጀት ማስታወቁን ተከትሎ የፋኖ ታጣቂዎችና የተወሰኑ የልዩ ኃይል አባላት በክልሉ ወደ ግጭት ያመራ እንቅስቃሴ ሲያደርጉ እንደነበር ይታወሳል በትላንትናው ዕለት በብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፈረሃ የተመራው የክልል መስተዳደሮች በትግራይ ጉብኝትን አድርገዋል ለትግራይ ክልል ከ1.6 ቢሊዮን ብር በላይ የገንዘብና የአይነት ድጋፍ አድርጓልም ተብሏል የኦሮሚያ ክልል 30 ትራክተርና የምርጥ ዘር አቅርቦት ለትግራይ ክልል ድጋፍ እንደሚያደርግ አንስተው አንድ ዘመናዊ ትምህርት ቤት ለመገንባትም ቃል ገብተዋል በዚህም በአጠቃላይ 1 ቢሊዮን ብር የሚሆን የልማት ተሳትፎ እንደሚያደርግም ተዘግቧል የፊንፊኔ ከተማ አስተዳደር ከንቲባ አዳነች አቤቤ የትግራይ ክልልን መንሶ ማቋቋም ስራ ለማጠናከር አንድ ጤና ጣቢያና አንድ ትምህርት ቤት መገንባትን ጨምሮ በመጀመሪያው ዙር እስከ 500 ሚሊዮን ብር የሚደርስ ድጋፍ እንደሚደረግም ተናግረዋል የሲዳማ ክልል 20 ሚሊዮን ብር የጋምቤላ ክልል 10 ሚሊዮን ብር የድሬዳዋ ከተማ 10 ሚሊዮን የቤኒሻንጉል ጉሙዝ ክልል 15 ሚሊዮን እንዲሁም የደቡብ ምዕራብ ኢትዮጵያ ህዝብ ክልል 10 ሚሊዮን ብር ድጋፍ ማድረጋቸው ተገልጿል በቀጣይም 2000 ኩንታል የምግብ እህል ድጋፍ እናደርጋለን ብለዋል የደቡብ ክልል 1500 ኩንታል የዘር ግብዓትና የእርሻ መሳሪያዎችን ጨምሮ 20 ሚሊዮን ብር የአይነት እንዲሁም 30 ሚሊዮን ብር የገንዘብ ድጋፍ ለማድረግ ቃል ገብቷል በተመሳሳይ የሶማሌ ክልል 20 ሚሊዮን ብር የገንዘብና የ10 ሚሊዮን ብር የአይነት ድጋፍ እንደሚያደርግ ተናግረዋል የሐረሪ ክልል 10 ሚሊዮን ብር የገንዘብ ድጋፍ በመጨረሻም የብልጽግና ፓርቲ በበኩሉ 20 ሚሊዮን ብር ድጋፍ ለማድረግ ቃል መግባቱን ኢዚያ በዘገባው አመላክቷል የአማራና የአፋር ክልል ርዕሰ መስተዳድሮች በጦርነቱ ጉዳት የደረሰባቸውን የሶስቱንም ክልሎች ህዝብ በጋራ ልማት ለማሻገር እንሰራለን ብለዋል በሱዳን የተፈጠረውን ቀውስ ተከትሎ በካርቱም የሚገኙ ዲፕሎማቲክ ኮሚኒቲ አባላት የኤምባሲዎቻቸውን በር በመቆለፍ በመውጣት ላይ ይገኛሉ በያዝነው ሳምንት መጀመሪያ በርካታ ሀገራት ኤምባሲዎቻቸውን ምንም አይነት አገልግሎት እንደማይሰጡ አሳውቀዋል የካናዳና ፈረንሳይ በይፋ ኤምባሲዎቻቸውን ከዘጉ ሀገራት ይጠቀሳሉ በካርቱም የሚገኘው የኢትዮጵያ ኤምባሲ በትላንትናው ዕለት ስራውን ከካርቱም ወደ ገዳሪፍ ማዘዋወርን በማከናወን ላይ መሆኑን በይፋዊ የማህበራዊ ትስስር ገጹ ፌስቡክ አስታውቋል በካርቱም የሚገኘው የኢትዮጵያ ኤምባሲ እንዳመላከተው አካባቢው የውጊያ ቀጠና በመሆኑ በአካባቢው የመብራት አገልግሎት በመቋረጡ
የምግብ ቁሳቁስ ለማግኘትም ሆነ ከኤምባሲ ወጥቶ ለመግባት ስላልተቻለ ስራውን ማቆሙን አስታውቋል። በዚህም ሁኔታ ዜጋን መርዳት ስለሚያዳግትና የዲፕሎማቶች ህልውናም አደጋ ላይ ስለሚወድቅ በኤምባሲው የተወሰኑ ሰራተኞች እንዲቀሩ ተደርጎ አምባሳደሩን ጨምሮ ቀሪዎቹ ደግሞ ገዳሪፍ ከሚገኘው የቆንስላ ጽፈት ቤት ጋር በመሆን ስራቸውን እያከናወኑ ይገኛሉ ሲል ገልጿል። ለዜጎች ሊደረግ የሚችለው ድጋፍም ትኩረት ተሰጥቶት እየተሰራ መሆኑንም አመላክቷል። የዓለም ወታደራዊ በጀት በታሪክ ከፍተኛ ሆኖ ተመዘገበ። የኢትዮጵያ ወታደራዊ በጀት 88% ጭማሪ አሳይቶ $1 ቢሊዮን መድረሱ ተዘግቧል። የፈረንጆቹ 2022 በአመታዊ ወታደራዊ ታሪክ ከፍተኛ በጀት የተመደበበት አመት ሆኗል ሲል የስዊድን ዓለም አቀፍ የሰላም ጥናት ማዕከል አስታውቋል። በአጠቃላይ ዓለም $2240 ቢሊዮን ለወታደራዊ ጉዳዮች በጀት እንዳደረገች የስዊድን ዓለም አቀፍ የሰላም ጥናት ማዕከል አስታውቋል። የዓለም ሀያል የሆነችው አሜሪካ $877 ቢሊዮን ስትመድብ ቻይና ደግሞ $292 ቢሊዮን በመመደብ ሁለተኛዋ ሀገር ሆናለች። ጦርነት ውስጥ ያሉት ራሻና ዩክሬን ወታደራዊ በጀታቸውን ያሳደጉ ተጨማሪ ሀገራት እንደሆኑም ተገልጿል። ዩክሬን $44 ቢሊዮን በመመደብ በ2021 ዓመት ለመከላከያ ከበጀተችው ጋር ሲነጻጸር የ640% ጭማሪ አሳይታለች። ጦርነት እያስተናገደ ያለው አውሮፓ ከሌሎች ሀገራት ጋር ሲነጻጸር ወታደራዊ በጀት ጭማሪ ካሳዩ ሀገራት መካከል ተቀዳሚ ነው ተብሏል። በመጨረሻም መረጃ ስፖርት ረዳት ኮሚሽነር ደራርቱ ቱሉ የአፍሪካ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት ሆና ተመረጠች። የአፍሪካ አትሌቲክስ ፌዴሬሽን የምርጫ ዘመን የካውንስልና ኮንግረስ በዛምቢያ ሰሞኑን ስብሰባውን አድርጓል። 30ኛው የአፍሪካ አትሌቲክስ ኮንፌዴሬሽን ኮንግረስና ካውንስል ስብሰባ በዛምቢያ ዋና ከተማ ሉካስ ተካሂዷል። በዚህ ስብሰባ ላይ ኢትዮጵያን በመወከል ክብርት ረዳት ኮሚሽነር ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትን ጨምሮ ሌሎች ተወካዮች በስፍራው ተገኝተው ስብሰባውን ተካፍለዋል። በማያያዝም የአየር ንብረት ብክለት ጉዳይን እንዲሁም የሴቶች ኮሚቴ የጾታ ፖሊሲን አስመልክቶ ገለጻ ያደረገ ሲሆን በቀጣይ ዓመት ኮንግረሱ የሚካሄድበት ሀገር ምርጫም በማቅረብ አቅጣጫን ሰጥቷል። ስብሰባው ትላንት ሲጠናቀቅ ረዳት ኮሚሽነር ደራርቱ ቱሉን የአፍሪካ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አድርጎ መርጧታል። የአፍሪካ ኮንፌዴሬሽን አትሌቲክስ ኮንግረስ ትላንት በዛምቢያ ሉካስ ፍጻሜውን ያገኘ ሲሆን ረዳት ኮሚሽነር ደራርቱ ቱሉ የአፍሪካ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት እንድትሆን ካውንስሉ በሙሉ ድምጽ መርጧታል። እንግዲህ